ሾርት ፊልሞች ላይ ሪያክት ካደረግን ትንሽ ቆይተናልና ዛሬ ደግሞ እናት የሚል ሾርት ፊልም አግኝቻለሁ። እስኪ እሱን አብረን እናየዋለን። ያው እንወደዋለን ብዬ አስባለሁ። ምክንያቱም ይሄም ሾርት ፊልም ለእኔ አዲስ ነው። ገና አብረን ነው እንደ አዲስ ነው እያየው ያለሁት ማለት ነው። አዶር ፒክቸርስ ነው የሰራው እና ይሄ የተለቀቀው ከ6 ዓመት በፊት ነው። አይ ቲንክ እዚህ ዩቲዩብ ላይ የተለቀቀው። ምንስ እንደተሰራ ግን እርግጠኛ አይደለሁም። መዓዛ ታከለ ነች መሪ ተዋናይዋ። በስብሐት ገብረ እግዚአብሔር ላይ ቤዝድ ያደረገ በስብሐት ገብረ እግዚአብሔር ስራ ማለት ነው። እናት ይላል ፈረሱ። አዲስ አበባ ሀትፈርስ ከዋብ በፊት አንቺ እያየሻት አትም እንዴ? እቺ ገፊ አብረን እንኖር። አብሮ አይደለም የሚኖሩት ነው። እቃ አጥብልሻለሁ፣ ቤት እጠርግልሻለሁ፣ አልጋ አነጥፍልሻለሁ፣ የፈለግሽውን አደርግልሻለሁ። ለወደፊቱ አብረን እንኖራለን። እሺ ምንድን ነው እንዴ? ስርዓት እንግዲህ ሰው ቢነግርሽ ነው ፈልገው ስርዓትሽን ያዥ፣ አትጨማለቂ። እንግዲህ ነገርኩሽ፣ የሚነገርሽን ነገር መስማት ነው። ለወደፊቱ ቤት ስሰራ አብረን እንኖራለን አልኩሽ። እንግዲህ የሚነግርሽን ነገር ስሚ። እኔ ታንቺ ጋር ነው ነው። አሁን ከኔ ጋር መኖር አትችይማ፣ አይቻልማ። በቃ እኔ እንግዲህ ምን ላድርግሽ? እኔ ታንቺ ጋር ነው ነው። የኔ አበባ የህፃኖችን ገስ አታልቅሽ ብዬሽ እኔ ማር እኔ እኮ ቤቷ ጠባብ ናት ብዬ ነው እንጂ አብረሽኝ እንድትኖር ይፈልጋለሁ። አዎ እኔ ማር ግን ማሬ አሁን አይደለም፣ ለወደፊቱ ሰፊ ቤት ስሰራ አብረን አክስቴ እንደውም እውነቷን እናትሽ አትወድሽም፣ እብድ ናት ያለች።
ሻቡዲ በፍት ችጋፊ የቀሯትን ደግሞ ልጨርሳቸው ነው። እንዴት 9 ወልዳ እኮ 7 ሞቱባት። ተይ እንጂ አይገርምሽም? አረችን በርቁም ነሸሹ እሺ ሳቢ ያወጣችሁ ሰማን ቲሳም የት ቲሳም ጋሽ አንቱ ጋሽ ክፈሉልኝ በፈታ ሲርስተል ግን እንደዚህ አጋጥሟችሁ አውቃል ወይ? ደግሞ እንደዚህ ቢያጋጥማችሁ የምርት ከፍላላችሁ እንደው እስኪ ኮሜንት ላይ ንገሩኝ። ታክሲ ውስጥ እየሄዳችሁ ነው ድንገት ወራጅ አለ። አንተ ወራጅ ስትባል አሰባ ቦታ ላይ ያስባደው ይዋጣ አንቱ ጋሽ ኑ ገንዘቡን ልመልስ። አይ ችግር የለም። በእውነት ችግር የለም። ወይ አፈርሶት ስሞት እንደው በመብራት በእውነት ችግር የለም። እዚች ጋር እኮ ነው ቤቴ። በዛውም ቤቴን አይተህ ትሄዳለህ። ምን የመሳሰሉ ልጆች አሉ መሰል እይታርጋቸው ትመለስ። ቤት የዋ አየርዮች እናት የጀርየበት እመቤት የሩቁን አጉሎም ልጅ ወዳል ተማን ትረጠቢ የኔም ቤት የጀርዮች እናት አዘተሞት ወዳ ተወረዳ አንጋዳ እና እንደዚህ ሊያጋጥማችሁ ስለሚችል እየከፈላችሁ ሰው ነይ ሰላም በዩ አባትሽ እኮ ነው። መሄድ አለብኝ። ኧረ በመብርሃን ቁጭ በል በይው። በእናትህ ቁጭ በል። ጠጅን ጠጣና እንሄዳለን። ወይ አንድ ብር ላይ እኮ ነው። አልጠጣም። እንግዲያውስ እኔ እጠጣለሁ። ንሽማ አንድ ብር ላይ ጠጅ አምጪልኝ። ምንም አይልህም ነበር። ንጹህ የማር ጠጅ እኮ ነው። እንዴ ዳቦ ግዛልኝ በይ። ዳቦ ግዛልኝ። ሌላ ብር አለ? ምን የዘንድሮ ልጆች ያለ ስኳርና ሻይ ቅጠል ደረቅ ዳቦ አይበሉም። የጠጁም ይቀራል።
እሺ በቃ እንሂድ። ቆይ አንድ ሲኒ ቡና ጠጥተን እንሄዳለን። ቀጠሮ አለ። እንግዲያውስ ክፈልና እንሄዳለን። ቆየት ነው የሚሄዱት እራሱ እንደ ና በዚህ አሁን ደግሞ የት ነው የምንሄደው? ይሄ እኮ የእህቴ ጠጅ ቤት ነው። ቤቴን ላሳየህ። ነገ ታለቀሰ ብዬ ብነግረው ታጠቅ ብሎ ተነስቶ የነበረው እመቤትዬዋ እየኔ እመቤትዬ እየንዬ ወደቶ ታጥበው ተገንዘው ትወጡ ተራራ የዛን ጊዜ ነው ጥላት የሚኮራ ወንማንዬ እየወዳጅ ግንባው እርግፍ አለ ጥላት ጥርሱ ፈልገግ አለ ይመስለናል እንጂ ሞት ለነማንቀረ ረጉዲ ወንማንዬ እመቤትዬዋ ወጣቶችና አቲ እንደምና ጎደጆ ነበረ ነው መቼ አንተ ቁጭ ለሚሄድ ወይ ደግሞ ወርቅ የሆኑ ልጆች አለኝ አይደል? አነሱብኝ እንጂ ካለሽ ኑሮ አንፃር በቂ ናቸው። 9 ወልጄ 7 ሞተውብኝ ነው። ሰዋል ሲሞቱብኝ ፈጣሪ ምን ከባድ ኃጢአት እንደሰራው አላውቅም። ጨከነብኝ። እና ልጆቼን በጣም ወዳቸዋለሁ። በሰው ቤት ኩርምት ብለው ሳያቸው ግን ያሳዝኑኛል። ለምን አብረሻቸው አትኖሪም? ይሄ ሽርሙጥና ስራ ከልጅ ጋር እንዴት ያኖራል? ማለት እኔ እኮ አብሬያቸው ብኖር ፈቃዴ ነው። ግን እስቲ አስበው በዚህ ኑሮ እንዴት ይሆናል? የት ይተኛሉ? የት ይጫወታሉ? ጠጅ ቤት ወስጄ ሰጠዋቸው ጠልቻቸው መሰለ። ሰዎች ግን ወልጄ ጣልኳቸው ይመስላቸዋል። ለላም ቀንዷ ይከብዳታል። የትኛው አንገት ነው ራስን አልሸከምም የሚለው? አጥንቴ ይቆረቁርሃል። አንዲት እናት ልጇን አንቃ ብትገለው እንኳን ጠልታው አይምሰል። ለልጇ ሞት ይሻላል ብላ ስለምታስብ ነው። በዛ ላይ እንዳይሞቱብኝ ይፈራል። ያንስ ግን ምንም የሚያውቀው ነገር የለም። በቃ ድንገት ታክሲ ውስጥ አገኘችው፣ ሂሳብ ከፈለላት፣ ይዛው መጣች። ሌላ ትራውማ እየሰማሁ ነው እንጂ ልጅ የማሳደግ እድል የለኝም። ለምን ከአባታችሁ ጋር ነው? ባከኔ አባታቸውን አላውቀውም። ስወልድ ሲሞቱብኝ ዘር ለማስተረፍ ብዬ ነው ለጊዜው ከመጣ የወለድኳቸው። ይህ ከባድ ነው። አሁንም እድሜም ገፋ፣ ውበቴም ረገፈ፣ ገበያም ቀዘቀዘ። አንዱን አምጣልኝ እያልኩ ነው የሚመሸው። ገርማል። ብዙ ጌጦች ነበሩኝ፣ ሸጬ ጨረስኳቸው።
እዚህ ያሉ ሲያደርጉ እቀናለሁ፣ ያምረኛል። ግን ልጆችስ እነሱ ልጆች ብስኩት ሲበሉ ይቀናሉ፣ ሲቀብጡ ያምራቸዋል እያልኩ ሽጭ ጨረስኩት። ታዲያ እዛ ከልጆቼ ጋር ስጫወት ያሳደግን እኛ ይላሉ። ለወተትና ለዳቦ እኮ ነኝ የምሰጣቸው። ለወተት ብዬ ከምሰጣቸው ግማሹን እነሱ ናቸው የሚጠቀሙ። እዛ ስለሚያድሩ እኮ ነው ያሳደግን እኛ የሚሉኝ። ልጆቼን በጣም ነው የምወዳቸው። ዛሬ ምን እንዳለችኝ ታውቃለህ? አባቴን ወላጂው አባቴን አምጪ። ማን ነው አትለኝም መሰለህ? የኔ አበባ በጣም የምታሳዝን ልጅ ናት። ትምህርት ቤት በዚህ ስትሄድ ቆሎ ቆልተሽ ጠብቂኝ ትለኛለች። አቤት ቆልቼ የጠበቅኳት ቀን ደስታዋ ደስ ይላታል። ሰው አርጋኝ ትሄዳለች። አክቲንግ ግን የሌለኝ ቀን ግን በመምጫዋ ሰዓት ቤቴን እቆልፈዋለሁ። አንተን ማስጨነቅኩ አይደል? ዝም ብለህ ሰማኸኝ። ሰሚ እኮ የለም።
ይመስላል የዛሬው ሾርት ፊልም ሪቪዋችን። ያው አሪፍ ነው፣ ቆንጆ ሾርት ፊልም ነው ያየ ነው። እስኪ የእናንተ አስተያየት ደግሞ ኮሜንት ላይ ነገር ብቻ። በቀጣይ ቪዲዮ ደግሞ እስካገኛችሁ